ማለት ከነብሩኬ አልጋ ላይ ቁባለችና ነይ ውረጂ አልወርድም፣ ነይ ውረጂ አልወርድም፣ ምን ታመጣለህ? ኧረ እባክሽ ውጭልኝ፣ እባክሽ እንዳታሳስችኝ፣ ውጭልኝ፣ ውረጅልኝ ይላታል ብሩኬ። እኔ ኦኦ ብዬ ፖሊስ ከመጥራት በፊት በስነ ስርዓት ውጭልኝ ከዚህ ቤት። መድብል እየመጣ ነው፣ ምሳሌን ከትምህርት ቤት ይዟት እየመጣ ነው። ከመጣ ግን እኔ እንጃ እንዴት የት እንደምትገቢ አላቅልሽም ይላታል ብሩኬ። በጣም የተናደደ እሳት ለብሷል፣ ሰት ጎርሷል። እሷ አልጋዋ ላይ ቁጭ ብላ እንዴ ብሩኬን እኮ ናፍቀኛል፣ እኔ እኮ የድሮ ጸባይን እኮ በቃ ካሁን በኋላ እተውና እንደ አዲስ ህይወት እንደ አዲስ ጸባይ ነው ማመጣውና በቃ ምሳሌንም እንደ ልጅ አያታለሁ፣ አንተንም እንደ ባሌ እና ትዳሬን መልሼ መያዝ መካብ እፈልጋለሁ። እባክን ብሩኬ ይቅርታ አድርግልኝ እባክን ውጭልኝ ሲላት አልወጣም፣ መቼምም አልወጣም፣ ከፈለክ እዚሁ ግደለኝ እንጂ አልወጣም ትለዋለች። በቃ መድብል እየመጣ ነው፣ የራስሽ ጉዳይ፣ እኔ የለሁበትም ይላትና ወጥቶ ሄዳለኝ ካልገው። መጀመሪያ መጣበት ስታንኳኳ ያው ቅድስቴን የከፈተቻተኝ። ከዛ በኋላ ብሩኬ ሄድና እንዴ ምን ልትሰሪ መጣሽ? ምን ቀርቶሽ ነው ደግሞ የመጣሽው? ምን ነው ምን ነው አልሞት አልኩልሽ አይደለ? እኔ አንተን ልጠይቅ ነው እኮ እንኳን በሰላም ለቤት ካበቃ ግን ሆነ ነው ክስት ብላል እኮ አያገባሽም። አቤት አሳስቦሽ ነው የኔ መክሳት የኔ መጥፋት አሳስቦሽ ስላልሞትኩልሽ ነው አይደለ እያለ ይላታል። ምሳሌ ከትምህርት ቤት አልመጣችም? እንዴት እንደናፈቀች እማዬ ስትል እኮ አንጀቴን የበላች። ኧረ እባክሽ ሙታለች እኮ ምሳሌ፣ ገለሻታል እኮ አይታወቅሽም እንደ ገለሻታል እኮ ደግሞ ምሳሌ እያልሽ ትፈልጊያለሽ። ለማንኛውም መድብል ይዟት እየመጣ ነው ከትምህርት ቤት ይላታለኝ። እርቦኝ እኮ ነው እባክህ ይቅርታ አድርግልኝ፣ እቤት ልግባና እንጀራ ስጡኝ። አንድ እንጀራ መስጠት ያቅታል? አንድ እንጀራ ያቅታል? ብሩኬ በራብ መቼም አትጨክንም አለችው። እንዲሁ አንቺ ሴትዮ ልታሳስችኝ እኮ ነው አለና፣ እሽ በራብማ እንዴት ይጨክናል አለና፣ እዚሁ አጥሩ እንትኑ ጋር ከቤቱ ጀርባ ተቀመጭ እንጂ እቤት አትገቢም አላት። ከዛ በግድግዳ ውጭ በረንዳ ላይ ቁጭ ብላ ቅድስቴ ምግብ ልታመጣ ወደ ኩሽና ሄደች። እሱም ወደ መኝታ ቤቱ ዘዋለ። የሚገርመው ሳሎን ትተው ማለት ነው። ከዛ እሷ ከፍት ታደረገችና ቀስ ብላ በሩ ገባች። ሶፋው ላይ ቁጭ ያለች ቅድስቴ ምግቡ ይዛ ስትመጣ ቁጭ ብላ ሶፋው ላይ እንዴ ጋሽ እንዳትገቢ ብሎሽ አልነበረም እንዴ? ለምን ገባሽ እንዴ? አንቺ የሚልሽ እሱ የሚልሽን አሰሚም ብሎ ስላት አያገባሽም፣ አሁን የማይናገረው ምግብ አምጪ ልብላበታለችና ተቀብላ እናቴ ሰገሰገችው። አይገልጸውም። ርዕስ ወንድ ልጅም እንደዛ ይበላም። ጥርግርግ አደረገችው ገና በሁለት ደቂቃ። ከዛ ጨምሩኛለች ድጋሜ ጨምሩኝ ይበልሽ። ለነገሩ ይበልሽ፣ ጥጋብሽ ነው ገና የጋሸ ግፍማ ገና ጉድጓድ ይከትሻል ትላታለች። ምናልሽ አንቺ ደግሞ ልትጋቡ ነው አሉ ሰብቻለሁ። ኧረ እባክሽ ጋሽ እንዳይሰማሽ ደግሞ እንደዚህ ሲል ደግሞ ማን ነው እንደዚህ ያለሽ ብላ ቅድስት ደነገጠች ማለት ነው። ምን ነው ውሸት ነው ልትይኝ? ባልሆነ ብቻ ልትጋቡ ነው አለች። ኧረ ዝም በይ አሁን በስነ ስርዓት በልተሽ ውጪ። ጨምርኛ። በልቼ እኮ ጨረስኩኝ። ድጋሚ እፈልጋለሁ አምጪልኝ። የለም ጋሼ ከፈቀደ ጨምሪያት ካለ እጨምርሻለሁ። መጀመሪያ እሱ ይፍቀድ። ከዛ ብሩኬ መጣ። እሚታ ቤት ነበረ። ከዛ ጋሼ ጨምሩኝ እያለች ነው። ጨምሪያት ግን እኮ የለም ልሰራ ነው ስሪና ጨምሪያት አለ። ከዛ ቁጭ ያሉ ሁለታቸው ማውራት ጀመሩ። ቤቱ አምሮበታል። ታድሶ ነው ምን ብሎ ነው? አያገባሽም። ግን አንተ ለምንድነው የከሳህ እንደዚህ ሰውነት ሁሉ? ተይ እንጂ ደግሞ ኧረ እንደው ዝም ብትይ አይሻልም? ዝም በይ በእናትሽ ዝም በይ፣ እንደውን ዝም በይ፣ አታስለፍልፊኝ፣ ባታናግሪኝ ይሻላል አለ። ማህሌት የነዝናን ሚስጥር አፈረጠችው፣ ለቡርኬ ነገረችው። ቡርኬ አሁንም እኮ እየፈለጉ ነው እነዝና እንደሚያጠቁ እና የሆነ መጥፎ ነገር እንደሚሰሩብክ ካሌብም ዝናም ተዘጋጅተዋል እና ራስክን ጠብቅ እባክህን፣ ደግሞ እንደ በፊቱ እንዳትሆን ለምሳሌ አስብላት፣ ምሳሌን ጥለ እንዳጠፋ ካሁን በኋላ እኔም ከጎንክ አለሁኝ፣ ይቅርታዬን ተቀበለኝና አብረን እንደ ድሯችን እንሁን እያለች እየተቅለሰለሰች እየለመነችው ከእግሩ ተደፍታ ትገኛለች አሁንም ማለት ነው። እና እንግዲህ እሷ የገባችው ለተንኮል ነው። በነገራችን ላይ ለተንኮል ነው እዛ ቤት የገባችው እንጂ እውነት ብሩክን ወዳ ምናምን አይደለም። አሁን ደግሞ አልወጣም ብላ ግግም ብላ ቁጭ ብላለች። ያው በግድ ጎትቶ አስወጥቷታል። ውጭ አልወጣም እየተጣሉ እያለ ተናዶ ወጣና እዛ መድብል መጣ። መድብልና ምሳሌ መጡ። ምሳሌ አባቷን ሳመችው፣ ቅድስንም ሳመቻት። መድብል አባቱንም ቅድስንም ሰላም አለ። ከዛ ቁጭ አለ። እንዴ
ከዛ ምሳሌን ሂጂ ወደ ቤት ወደ ክላስሽ ዩኒፎርምሽን ቀይረሽ ነይ ይላታል መድብል። ምሳሌ ወደ ክላሷ ገባች። ከዛ ሶስታቸው ቁጭ ብለው ምን ሆናችሁ ነው ይላል መድብል። በሰላም አይደላችሁም ብሎ ሲል መጀመሪያ መድብል ልትል ስትል ቅድስቴ ከዛ መድብል ለማለት ጋሽ አለችው። ከዛ አይ እኔንም በቃ ጋሼ ማለት ጀመርሽ ምስኪን እያለ በቃ እሷ ጋሼ እንኳን ባትለኝ አንተ ጋሼ በላይ ምን ነው ትልቅ አይደለው እያለ የተቀላለዱ ከዛ እንደምን ሆናችሁ ነው ቆዝማችኋል ሰው ሁለታችሁ በሰላም ነው ችግር አለ ብሎ ሲል ችግሩ ከበድ ያለ ነው ይህ ቤት መቼ ችግር ያወጣዋል አለና ብሩኬ ተናገረ። ውስጥ ማለት መጣ ነበር አለች እንትና ማናት ቅድስት። ከዛስ ምን ልታደርግ ከየት እንዴት መጣች? እንጃ መጣች። የት መጣች? መኝታ ቤት እኮ ነች። ኧረ ፕራንክ ልታደርጉኝ ነው እንደ ጋሽ ማንክ መድብል የምን ፕራንክ ነው ደግሞ በአሁኑ ሰዓት እንደዚህ ተጨናንቀን እኛ ትላለች። ከዛ በኋላ ከምራችሁ ነው እንዴት ታስገቦታላችሁ? እንዴት በር ትከፍታላችሁ? እንዴት ተናደደና ጎትቶ አስወጣት። መጨረሻ ላይ ጎትቶ አስወጣት። ስታየው እሱ መድብልን ስታየው በቃ የምትገባበት ቅጡ አምባር ነው የጠፋት ደንግጣ ማለት ነው። ሉላ ደግሞ ይች ሞዛዛ አዝግ ማለት ነው ወይ ለሞገስ ሁሉን ነገር ሚስጥሩን ዝርግፍግፍ አድርጋ አትነግረው። እንግዲህ እሷ ለነገሩ ሞገስ ይጎዳብኛል ወይ ይለየኛል ወይ እኔ የት እሄዳለሁ ወይ ትገባለሁ የሚል ሀሳብ እሱ ይጎዳል በቃ ያዝናል በሚል ነው ሚስጥሩን ደብቃ ይዛ በቃ ታለቅሳለች፣ ትጨንቃለች። እሱ ደግሞ ምን ሆነሽ ነው? በሰሞኑን እኮ ትክክል አይደለሽም። በቃ ስለ ሽጉጡ ምንም ነገር አልጠይቅሽም። እሺ ሉላዬ፣ ሽጉጡ የማንም በቃ አልጠይቅሽም። አሁን እንዳትጠይቀኝ አለችው። በቃ አታልቅሽ። አሁን እኮ በቅርብ በቃ እንወጣለን እኮ ከሀገር። ጠበቃው ጥሩ ጠበቃ ነው ያጋጠመን። ስለዚህ እሱ ሁሉን ነገር ይጨርስልናል አሁን በዚህ ሳምንት። ከዛ በኋላ ከሀገር እንወጣለን ጥለ ነው ምናምን እያለ ይላል። እሷ ይሄ አይደለም ያሳሰባት ሌላ ነገሩ ነው። ሞገስ ይያዛል። ጠበቃው የሉላን እንግዲህ ካላገኛት አብረው ካላደረች ሞገስ እንደሚያዝ ቤቱ ሁሉ ምናምኑ እንደማይስተካከልለት በቃ ሁሉ ነገር እንደሚደነቃቀፍ ነው እንግዲህ ጠበቃው ለሉላ የነገራት። ሉላ ደግሞ ያንን ነገር ለሞገስ ላለመናገር እናድርገ ይዛ ውስጧ እየተከነከነ ይገኛል። ሌላው ደግሞ እንትና ዝና እንደው መሽኛውን አፍርጣ ጣለችው። ጥሩ አደረገች። እንደው እንዴት እንደተመቸችኝ። የአረብ ሀገር ልክሻለሁ ብሎ አግቶ ይዞ መከራዋን እያሰቃያትን ጭራሽ ሊደፍራት እያለ ከዛ በኋላማ ጠጋ ሲል ቀበቶውን ፈታ አድርጎ ጠጋ ሲል እንደው በእርግጫ ስትለው እናቴ አፈንድታ ቁጭ አለች። ተንከባለል እናትሽ እንደዚህ ተው እናትሽ አፈር ትብላ ምናምን ይል የሆነ ቦቃ ነገር ነው። ያንተ የራሴ እናትሽ እሷ ምን አደረገች እንዴ? አንቺ ቆንጅዬ ልጅ ነሽ። ካሌብ ሊወስድሽ ነው። ካሌብ ሊደፍርሽ ነው። ካሌብ ሊያገባሽ ነው። ስለዚህ እኔ መቅደም አለብኝ ምናምን እያለ ይሄ ቀናታም ልጅቷን እያሰቃያት ይገኛል። ልጅቷ በጣም የምታሳዝነኝ። እሷ ደግሞ አንተ ከምትደፍረኝ አንተንትን ከምትለኝ እኔ ሞቴን እመርጣለሁ ብላ አፈንድተው ቁጭ ያለች። ጥሩ አደረገች። እንድች ተንቅ ያለው ማለት ነው። አንቺ አሳይሻለሁ ገና እያለ ደግሞ እየፎከረባት ይገኛል። ሌላው ደግሞ ኤፍራታ እንትና መድብል እንትና ማነው የዝና ደወለና ኤፍራታ ጋር አይውልሽ ኤፍራታ አላት። ለምን ደወልክ? ማለት ያልሽብን ታውቃለች። አላቅም። ቤትሽ ትመጣለች አትመጣም? ተጣልተናል እንዳትመጭ ብያታል። አዎ እንዳታስገቢያት እዛው ትሄድ እነብሩክ ቤት እጅ ብያታለሁ። እዛው ነች ያለችው። አሁን ስራ ይሰጥሻል። ምን አይነት ስራ ትላለች። ትደውይና ምን እያደረገች እንደሆነ ምን አዲስ ነገር እንዳለ ንብሩኬ ቤት እንዳለች አውቃለሁ። ግን ደግሞ ምን አዲስ ነገር እንዳለ ምን እንደተፈጠረ ታረቀች ወይንስ አልታረቀችም የሚለውን እያጣራሽ እያንዳንዷን ነገር በየቀኑ ታሳውቂኛለሽ ይላትና ከዛ በኋላ እሷ ደግሞ እንዴ ስልክ ደወልኩላት እኮ በቃ እንደታረቅን ነው የምትቆጥረው እና ቤቴ ትመጣለች። እኛ ቤቴ አትግቢ ብያተኝ አትምጪ ብያተኝ እንደገና ስልክ ስደውልላት አስበዋል። የታረኳት እኮ ነው ይመስላተኝ። እሺ እኔ እነግርሻለሁ እንግዲህ የምነግርሽን ስሚ ያለ አስጠነቀቃት። እሺ በቃ ብላ ስልኩን ዘጋች። መድብል ምሳሌን ከትምህርት ቤት ይዟት ሲመጣ እየዘለለች እየፈረጠች በቃ እየተጨዋወቱ እኔ የምልህ አጎቴ ትለዋለች። ትምህርት ቤት እኮ ይሄ አባቴ ነው ብዬ ስላቸው አባትሽ ነው እንዴ? ኧረ ይሄ አባትሽ አይደለም ብሎ እንትን አሉብኝ ተሳለቁብኝ ምናምን እንዴ በእኔ አፍረሽ ነው እንዴ ታዲያ እኔን ጥሩ አይደለም ብለው ነው እያለች እሱም ደግሞ ግን ለምንድን ነው ስስመኝ
ጉንጬን የሚኮሰኩሰኝ እንደ አባ ጨጓሬ ትለዋለች። እኔ እኮ አባ ጨጓሬ ነኝ ይላትና እያሉ እየተቀላለዱ ምናምን ሲሯሯጡ በአስፋልቱ እሷም እየተጫወተች እየፈነዳደቀች እትልስና ልብሳቸው ሁሉ እየተጓተቱ ሻንጧን እሱ ይዞላት ምናምን ልክ እንደ አባት ትምህርት ቤት ይዟት ሲመጡ ግን ያው ቤት ሲገቡ ያጋጠማቸው ማህሌት ሆዬ ድፍርስርስ አድርገው ነበር። ጠበቃው ሉላ ጋር እየዛተባት ይገኛል። አንቺ ጋር አብሬሽ ካላደርኩኝ እኔ ሙቼ እገኛለሁኝ። አንቺ ግን መቼም ልብሽ የማይገኝ ነው። እሱን ድሃ ወደሽ እሱ ጋር ከምትጠማመሪ እኔ ጋር ብትሆኚ አይሻልሽም ወይ? እኔ እኮ ያለኝ ሀብታም ዝና ነኝ ይላል። እኔ ዝና ሀብታምነት አልፈልግም፣ ምንም ብርም ነገር አልፈልግም። ዋናው ፍቅር ነው፣ የድሮ ፍቅረኛዬ፣ የልጅነት ፍቅረኛዬ፣ የድሃው ፍቅረኛዬ እሱ ይሻለኛል። አንተ ብር ኖረህ አልኖረህ ዋናው ፍቅር ነው ለሰው ልጅ ቀቅለ ብለው